አቤት አሁን አባትህ ነው የምታገኘው እንደ ስትወጣ ወዴት ነው የምታየው? ምን ከብቶች ጋር እንዴ እህሉ ላይ ነው ሌላ አይት ይሄን ነገር ይኖር እንደው ከልጆቹም ከሱም ከጓደኞቹ ምን ሆኖ ነው እንደው ምንድን ነው የደበቀኝ? እንግዲህ ታውቃለህ አንተ ስንት ጊዜው ነው እንደው ተቀይሯል እኮ ምን ነካው እንደው ሰው ጋር ተጣላህ? እኔ እንጃ ምን ያልሰማው ምን ተሰው ጋር ቢጣላ እንዴት እኔ ሰማ ነበር አይደል እንዴ አቀየው ሰማ ነበር አይደል እና እንግዲህ በሰላም ነው እንዴት እናንተ ማን ልጠይቅ እንዴት አንተ ከሰው ውጭ አይደል የምትውለው ያሰማም እንደው እኔ እንጃ ናና አረ ናና አቤት ደህና ዋላችሁ ወይ? ደህና ዋልሽ? እንደምን ሰነበታችሁ? ነይ ግቢ አንቺ ደህና ናችሁ? ሰነበታችሁ? ደህና ናችሁ? ደህና ነን። ቆየን አይደል ከተገናኘ ምን ለቀስቀዛችሁ ብዬ ዋ አንድ ልጅ እኮ ነይ ሱጋቱ እዚህ ነው ደህና ናችሁ? ሰነበታችሁ? ደህና ነን። ደህና ናችሁ? ደህና ነን። ደህና ናችሁ? እኔ ስላበ የሚያወራም ሰውም የሚናፈስ ነገርም የለም። እንደው ምን እኔ ከኔ የሚደብቀው ምን ነገር ኑሮ ነው እንዴ? እንደው ተቀይሯል እኮ በስልስል አሁን እንግዲህ ታውቃለህ ያለው ነገር ቤት ነች። እኔ እኮ ዘመድ እንዳይሰማ ብዬ ሸፋፍኛው ነው እንጂ እኮ ቆየን እኮ ቤት ያለ ነገር እንጃ እንግዲህ ማለት እስቲ ፈቃድደውና እስቲ ቡና ቢያንስ ይቅመስ እንደው ቡና እንኳን ይወድ ነበር። እሺ ልጥራው ከከብቶች ነው የሚሆን የትም አይሄድም። ጠራዋለሁ እንዴት ተካለታለሁ በቃ እሺ ከብቶች ነው እንደምን ጉዳይ ቢገጥመው ማለት ነው። ምን ክፉ ነገር አልተናገርኩም። ምን አደረኩት? ለምን ነገር የቸገረው ምን ገጠመው? ደህና ነን። ደህና ናችሁ? ተይውማ ምንም እንዳታመጥ ነው አሁን ማዋራሽ አለኝ ቸኩጃለሁ። ከብቶች አረ እንደው አራ ምን ሆነሽ ነው? እንደው ምንም አልቀምስም። እናትሽ ቤት መጥተሽ ገና ጠበል ልጠጣ ነው። ጠበል አምጥቶልኝ እሱ ጉበን እንዳስቀምጡት ነው። አረ ተይ ላምጣ ይሰራ ልጠጣ እስቲ ነይ እስቲ ቁጭ በይ አስቲያ ሳትቀምሽ ነው ተርክሽ ታይሽ ተቀመጭማ ማራሽ ፈልጌሽ ነው። ምን ነው እንዴት ነው ደግሞ የሚሰማው ነገርና ጥሩ ነው? ይሄ ያህል ዓመት እሱ ሲኖር ዳናችን ያልተሰማው ድምጣችን ያልተሰማው ዛሬ እሱ አፈር ተመግባቱ ገና መንደርተኛው በሙሉ ስማችንን እንዲያበጣጥሉ እና ጥሩ ነው ይሄ? ምኑን ነው እኔ ልጅ ከዚህ ሰውዬ ጋር ምንድነው የጀመረሽ? ምንድነው ነገሩ? ይሄ ገባ ባሌ ነው ትዳሬ ነው የምትይው ሰውዬ ምንድነው? ምንነቱንስ የታውቂዋለሽ? ኧረ እንደው እንዴት ማለቁ እሱንማ እንዴት አተይ እንጂ እንደው ገና ሳንጀምረው በዛም ነገረኛው በዛ ደግሞ ነገረኛው በዛ አይደለም እኮ ዘንበክል ያለሽ ነገር ላይ እንደውም ዛሬማ እንደው መግቢያዬን አይቼ እንደው እጅ ከፍንት ካላስቆኝ አይደለም ያለ ነገርማ የሆነ ነገር ሳይዙብህማ እንደዚህ አያወሩብህም። የሆነ አንተና ዳ ማለት አይደለም እንደው ታዩ ዝም ብሎ ሰው የሚያወራው አያጣም ሲጀመር እንደው አሁን ያንኮነ አባቴ የለፋበትን አባቴ ደም ተፍቶ ያፈራውን ሀብት ትፈልጋለህ ስጪ። ከብቶችንም ቢሆን በሬውንም ይሄን አራሹን በሬ ስጪ ይላል። የኔ ባል እየተሰቃየ በጥማዶ መሬትና በሰው ከብት አንቺ እንዴት ነው ይሄ ማንንም ምኑ መድረሻው የማይታወቅ ሰው አስገብተሽ ሀብቱን የምታበይ አባቴ? ይሻላል ብለሽ ነው? አሁን ይሻላል። እስከ ዛሬ እናትና ልጅነታችን እንዳይቆረጥ አሳድገሽኛል። ደረቅ ጣልተሽ አሳድገሽኛል ብዬ ነው ዝም ያልኩ። ያህል እስቲ እኮ ሰው ራሱን ከቻለ መገኛ ነው። ቀጥራ ለቀጥር ሲመጣ እዚህ የት ሰው እናት ጌሳት ሞት ውርስ ብሎ መምጣት ነው። ሁሉስ የሚበለው አይደል? እናንተስ መጣችሁ የምትበሉት አይደል? ምን እሱ ገና ከመምጣቱ ምኑን በለው ብለ አይ የለም ስለሱ የሚሰማው ነገር ተዋል
አልተፈራረምንም ገና ነው እኮ ዳክም ስትይጂ ሞቅ አድርገሽ አታወሪ አንድ ነገር ስትይ አስረድተሽ ሰው አታሳምኝ የዚህ ሰውዬ ምን እንስታታው ያስገባሽው ትዳር ልጆች ጎጆ ቀልሶ የሚኖር ሰው ይሁን ምን ይሁን በጭራሽ አይነት ነገር ማይለም በጭራሽ እኔ ነግርሽ አልነበር እንደዛ ቢሆን እኔ እዚህ አስቀምጠዋለሁ አባቴ ልልዝ ተብሎ እንዴት እንዳገባሽው አታውቂ ተምትነግሪ ታሪክ እንኳን እንዴው ያየው የነበርኩ ያክል ነው የሚሰማኝ እናሱም አለውና ይሄም ቢሆን እናደርገዋለን ቀስ በቀስ በጊዜ ሂደት ብለን ነው እንጂ እሱም አይቀርልሽ ነው አሁንስ ቢሆን እንዴት ያባታሽ እንደፈለግሽ በትዳርሽ አልገባም ዛሬማ ጉልፈት ዛሬማ እንኳን መግቢያ መውጫህን ያየሁት እንዳሾፍክብንማ በቃ ዛሬማ ችግር የለም እንኳን ተዋወቅ የማን ቤት ትቼሻለሁ እስከ ዛሬ ቁም ነገር አርቅተሽኛል እኔም አይጓደልበት ደህና ባለፊ ባልሰጦኛል እኔ ግን ያንቆሌ አባቴ የለፋበትን ምንድን ነው ቀይ ጥቁር ሆኖ ያገኘው ሀብት ኧረ በይ እንጂ ማን ነው መክሮ የሰደደሽ ደግሞ እንደዚህ አይነት ነገር ከመቼ ጀምሮ ነው እንደዚህ አይነት ነገር ያመጣሽ እኔ መቼ ሞልቶልኝ አርሽም በለው ነው ምንም ነው እኔ ሞልቶልኝ ነው ወይ ላንቺ የምሰጥሽ ሞልቶልኝ ነው አባቴ በቀኛ እናንተ ሰው ባይዱ ተመቀመ እያልኩት ደግሞ ልጅም እንደዚህ ሆነ ሸረፍሽው እንደውም በመቀኛ ተቆጠርኩ አይ ዞሮ አሁን እኔስ ምን ሆናለሁ ላንቺ ሰጥቼሽ እኔስ ምን ሆናለሁ ምን ሆናለሁ ዚህ አንቺ እንደምን ነሽ? ደህና ነሽ? እንደው ሶስት ቀን ሁለት ቀን አልሊው ቆየ እንዴት ነው አንሱ ደህና ነሽ? ደህና ነህ? እንደምን ነሽ? ምን ነገር ደህና ነሽ? ደህና ነሽ? ምን ቀምስ ነገር ተሰራ ተይው በልቻለሁ በልቻለሁ ቡናውን በይው እንጂ ቡናውን ልጅ እኮ ነግሮኝ እሱስ ቡናውን ብዬ ነው እንደው ደህና ነህ ግን ኧረ ደህና ነኝ እባክሽ ምን ሆነልሽ ነው ኧረ እንደው የድሮ ነው ያሁኑ ሳስበው ግን እንደው ምን ጉዳይ ገጠመ እንዴት ለኔ የማትነግረው እንደው ምን ቢያስጨንቀኝ ምን እኮ እንደ ድሮ አይደለም እንደው ምን ነው ከኔ ድሮ ነው ተባክሽ ነው አዲስ ነገር መጣን ኑሯችን ለማቃናት ነው ደፋ ቀና እያልኩ ያለሁት እሱማ ነው እንደው አድያህን እንደው ቤቱን ተውኮ ብዬ እኮ ነው መቼስ ሁሉ ቀን አይኖር ባንኩን የባንኩን ገብተር ሱክልና ላንቺ ሰጦ እንዲያስፈረመሽ አውቃለሁ እና ቢሆን እና ምን ይሁን ነው አሁን የት ሄደ አሁን አንቺ ትዳርሽን ይዘሽ ምን ጎድሎብሽ ነው ትዳርሽን ይዘሽ እየኖርሽ ተባለሽ ባዲ በጦማዱ በጭሩ ታኮ ነው የሚተርፈው ጤፉንም ቢሆን የጤፉ ጭር ነው የተረፈን እንጂ ማርሶ ይበላልን የብቻዬን ማንን ትላለሁኝ እንግዲህ ገና የሚያስም እንትን የሚልም እሱ ነው ዞር የሚወስደው ዞሮ ተካፋይ ወስዷል ሌላ ባላለ ይሄ ነው ውሳኔ ራሱ ትክሻጋ ሆኖ ከደርቦ መብላት ለማዳርገው እንደው እኮ የድሮውን አሁንም ሳስብ እንደው አንድያውን ቤቱን ጣል አደረከው ብዬ እኮ አራኛ ኑሮ ለማቃናት ህይወቴን ለማቃናት ነው ደፋትና እያልኩ እና ቢሆንስ እንዴት እንዲሆነ ነው እንዴ አንድ ሆነ ነው እንዴት አንዳንድ ቤት እንትን እያልኩ ነው እንጂ እንዴት አንድያው እንደምን ተብሎ ነው የሚሰራ ታረጋዋለሽ እንደምታየው መሬቱም አይዋ ከስሮን ከረመ ሁለት አመት እና ተዋ በእኛ አልተጀመረ ያለ አይደለም ያጋጥም አይደለም ደና አሁን እንጂ ቀጣይ እንዴት ደና አርገን እናርስ አይደለም ከሰው በታይ ከጓደኛ በታይ ኧረ ተው እንዲያትበልተው አመስግን ፈጣሪን ተው ጤና ማደር እኮ ትልቅ ነገር ነው ጤና ማደር ምን ጤና የማይታደራል መችስ ኑሮ ተው የኛን የሚያጣዋል እንጂ ማድጊያን አታማር
ከህሊና የተጣለች እንዴ አይ እንደው እኔ እኮ ፊት ምን ላይ ውስጥ ዞረህ እኮ ራሱ አታየኝም። እኔ እኮ ምን እንደገጠመ ምን ከኔ የምትደብቀው ምን አለ? ማን ጋር ነው የተጣላ? በምን ተሰዋል ተጣለች እና እንግዲህ ምን ነው እንዴት ነገር ነው እኮ አስጨነቀኝ እኮ እኔ ማን ተጣላለሁ? ቡናው እንዴት ነው ቀዝቅዟል? እኔ እንደው ቡናውን ስለጨነቀኝ ባወራህ ብዬ ነው እንጂ ቡናው ማለት ይቀራል ብለህ ነው አፈራው እንጂ ግን ሶስት ተጣለች መጣስ ናፍቂኛለሽ እንጂ እንደው በስማ ያኔ እንዴት አድርገህ እንዳገኘኸኝ እንደው አፈር ልሆንልሽ ጭቃ ልሆንልሽ እንዳላልከኝ እንደው እኔስ ምቀኛልሽኝ እኮ እንደውም እኮ ተነቃሉ እኮ ጠራሽ አይደለም እና እኔ እንዴት ነው የምትይኝ? እኔ አሳክዬሻለሁ ድሬሻለሁ ኩዬሻለሁ ባለው ሀብት ሰርግሽን አበባስ መስያለም እንዲደነቅ አድርጌ ዳርኩሽኝ እና ትዳር መሬትሽን ጎልጬ ሰጥቼሻለሁ ያጋብቼሻለሁ ትዳር አስይዤሻለሁ ከዚህ በላይ ምን አድርጊ ነው ፍቃድ ብትሰጪኝ ባፋዳቴ እንደምን ብሎ ያቆየን መሬት ጆሾውን ሁሉ እንደዚህ አይሆንም ነበር ፍቃድ ሰጠሽ ይሆንማ ለፊባል አለ ምን አንተ አስቀረልሽ አባትሽ ለለሽም ሰሙን ብቻ ነው እኮ ወርሶሽ የቀረሽ የኔ ሀብት ነው እንጂ ምን የሱ ነው የት ያውቀዋል ሲጀመር እኔ ለብቻ ያጠራቀሙት ገንዘብ ነው እኔ እንዳትሽ ለኝ እንደው ሳልወት ምን ሆኜ ነው የምትይኝ አንቺ ቅቤ ከመሸጥ ውጭ ምን አገኘሽ? እስቲ ቆይ ቅቤ ሸጠሽ ያገኘሽውን ገንዘብ ያጠራቀምሽ ናቸው አንቺ ሌላው መሬት ሁሉ ያባቴ ነው። ሌላውስ ቢሆን እንዴት ለፍቼ እንዴት ስንት ተሰቃይቼ ስንት ነገር እንትን ብለን ነው እንጂ ያደረስነው ይኸው የእሷ አለ ከምትይውም ዞሮ ስንት ነገር ከፍዬ ሰጥቼ ትዳርሽን እየመራሽ ነው። ከዚህ በላይ ምን አድርጊ ነው የምትይኝ? እንዴት ነው እንዴት ምን ነው ትንሽ ታጥቅች እንዴ ካልክ ለምንድን ነው እንግዲህ እንዴት ማትመጣ እንዴት ማን በጣም ነገርኩሽ አይደል? ስንት ጊዜ ልንገርሽ ብሶቴን ችግሬን ታውቂ አይደል ያለብኝ እሱማ አንድ ያውን ጣል ስታደርገኝ አሰብኩ እንጂ ምን ገጠመህ ብዬ እኔም እኮ ይከፋኛል። እኔ እኮ ሰው አይደለሁ እንዴ በቃ ዛሬ መቼም አብሬሽ እዚህ ነኝ ተጀምሬ ደግሞ ደስ አትረቡኝ ደስ ብለዋል አይ ደስ አለሽ አይ ወይ ግሩ ደህና ነኝ። ምንድነው አባቴን የምትከታተል? አባቴ ምንድነው የምትከታተል? ማን ነው አባቴ? ስትከታተል የነበርከው እኮ አሁን አባቴ ነው። ምንድነው የምትከታተል? አባቴ ነው እንግዲህ ማን ነው? ወላጅ አባት እና ምንድነው? እስኪ ወደዛ ሂድ። ምንድነው የምትከታተለው ነው የምልህ? እሰይ ዝም ብለህ የሰው ዝም ብሎ መከታተል አለ እንዴ? አንተን ያደረሰም ሰውዬ ነው ማለት ነው? አዎ እኔን ያደረሰ አባት ወጣጠር እንዳላስታ ምን ታመጣ ነው? አይ አለኩ ተቀድም ጀመረ ይዛ ወዲያ ተደብቄ ያለ ደሞ ሽቅብ ያረይ ነው። ለምንድን ነው የምትከታተለው ነው የምልህ? ደስ የማይለኝ ምን ቢሆን እኮ የልጅነት ባሌ ነው። እዚህ ቆይ እስቲ ቆይ ምን አባቱ ነው ለፈሪያ እንዳላስቡን ይተባሁ ጠገብ ወይኔ 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 አባቤ ወይኔ አባቤ ተመጣለ አባቤ እጄ አባቤ ላንተ ስለ አባቤ 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 ተመጣለ አባቤ አባቤ ላንተ ስለ አባቤ ምን ነው ተመጣ አባቤ ተመጣ እኔ መከፈ ምንድነው ምን ነው ምን ነው የሆነ ሰውዬ እየተከታተለ ነበር። አንተ የሆነ ሰውዬ እየተከታተለ ነበር። ምን እና ጎርቷል ገናና ለምን ነው የምትከታተለው ብዬ ስለው እንትን ሰብሮኝ አይደል? ምን አይነት ሰው ነው? ምን አይነት ሰውዬ ነው? እንደዚህ የጠመጠመ ነው። ወይኔ ተነስቼ ልሂድ እናትህ እየጠበቀች ነው። እስኪምጥ እንግዲህ እዚያ ምሳህን ብለህ እንዲህ የምታነፊ ምን ሆነህ ያለህ?
አይዞህ ምን ያ ግሪን እኔን ተከየም እናትህ ደህና ነው። አይዞሽ ግቢ ተከታተለ ወይኔ በጉድ ይወጣው። ይሄ ነው መልስሽ? ተይ እንጂ ልጅ ተይ እንጂ መልስሽ ይሄ ነው። እናትና ልጅነታችን እንዳይቋረጥ ብዬ ነበር። አገር እንዳይስቅ አባቷ ገና ተመሞቱ የሀብት ኧረ እኔ ሰረ ግራ ገባኝ። ኧረ በዚህ ቆሰልኩኝ እኮ። ምን ግራ ያጋባሻል? ምን ግራ ያጋባሻል? ሲጀመርስ እሱ ትቶልሽ የሄደው ነገር የለም። እኔ ግን ያለኝን ነገር ከፍዬ ሰጥቼሻለሁ። ምን አድርጌ ነው የምትይኝ ከዚህ በላይ? ሲጀመር ሚስት ተቀምጦ እኔ ተቀምጬ እያየሽኝ እንደው እዚህ ሳልሞት ይሄ ነው ውሳኔሽ? ያ ምንም ውሳኔ የለኝም። እንዳትጠጣች ኋላ ታጥታኝ ነገር ታጭኝ እንዳትጠጣች ምን ያሰጠኝ ቃል እንደው እናንተ የሰፈሩ ነገረኛ በሙሉ እየመከረ እየላከ ምቀኛው ሁሉ ገና ልታገባ ነው ተብሎ ገና ልታይ ነው ተብሎ እናንተ ምን ይሻለኛል? አራጉ ያሰማኝ ነገር የለም። ሀክ እናንተ አርገፋታ ምን ስታረግ የሰው ላይ ተነካካ? እንደው ምን ብለህ ሆኖ ታሳዝነው አይደለም? ሲከተለው እኮ ነው። አባስ ሲከተለው እኮ ነው። አባስ ሲከተለው እኮ ነው። ማን ነው እሱ የሚከተለው? አላውቀው። መተከተለ አባ ተከትሎታል። ወይድኔ እናንተ ወይድኔ አንተ ባለለም እኮ አለው። አረ መከራ እናንተ ራፋጃቸው። አረ እኔስ ምን ላርግህ? ምን አባስ ሲከተለው እኮ ነው። እኔ እኮ አባ ልመታው ስል እኮ ነው። አስቀድሞ መታው አይደለ? አስቀድሞ መታው እኮ ነው። እንኳን አረገፋ። አረ እንደሆነ ይሰር እንደው ምን ላርግ እናንተ? አረ ተው ያለውን ሰሶ ፊቱ ጣቁሮ እንዲያየው። አረ ማረ ያማል። ወይድኔ ታደረ ከሰው ጋር ፋጀው። እንደው ምን ላርግ? አረ ወይኔ አንተ ዝም በል ቻላርገው ዝም በል። ሰዎችን አፋሽተህ ዛሬስ አረ ወይት ግን ተራንዶ ለማናገር አበ ታልመለሰልኝ ግን ይሄን እንጃ ካልመለሰልኝ አንተ ምንድን ነህ እኮ ምንድን ነው ትልቅ ነው እንዴ? እኔ እኮ ለሱ ስል እኮ ነው የተመታው እኮ። ለሱ ስል መትቼው ነበር እኮ ለትንሽ ነው አስቀድሞ መጥቶኝ ነው። አረ እንደው ወይት እና ወዴት ነው ሄደ? ተከትሎት ነው ያለ። ኧረ እሱ ይመጣል። እሱ በቅቤ ሲልኝማ ያንተ ጀት በቅቤ ሲልኝማ አልሰማም አለች እንጂ ቆይ ታለቅሳታለች። አባቴ ደህና በደህናው ቀን ያፈራውን ሀብቴ ማንም ኧረ እንደውም እንዲህ ጉድ እኮ ነው። በቃ ዘንድሮ መቼም ማልሰማም ማለት ጉድ የለም። በቃ ጉድ ሳይሰማ መስከረም ሳይጠባል ያገረሱን ወዶ እኮ አይደለም ቢጨንቀው እኮ ነው። ምን ሆንክ ማለት የጠረጠርነው ያሰብነው ሁሉ እውነት ነው። ይሄን የሚያክል ጎረምሳ ልጅ እኮ አለው። አንቺ ጎረምሳ ልጅ ያው ልሙትልሽ ጭራሽ ለምን እንትን ትላለህ ምናምን ብሎ ሊገላምጠኝ ሁላ ሞከረው እና እንግዲህ የኛይቱን ልጅ አሳዳጊ ነው ያርጓት። የኛይቱን እናት ልጅ አሳዳጊ ያርጓት ነው። እኔ አሁን ሳረርኩ እሳቸውም እንደው ቢነገሩም አለምን አልሰማን አሉ። ምን ትበል እሷማ አላ ቢላ ሆኖ የገባላትን ቅቤ እኮ ነው የሆነላት። ቅቤ እኮ ሸተት እኮ ነው የሚልላት። ምንድነው ሻውን ያለን አማራጭ? እሳቸው እንዲያምኑ ምን እናርግ? ይሄ ሰውዬ እኮ በዚህ ከቆየ ነገር ደግሞ እንዴት አርጋ እኔንም እንዴት እንዳርጋ እንደው ይዤሽ ኖርኩ እስካሁን እስከ ዛሬ ትዳርሽና ቆምኩት እኮ ነው ያለችኝ። እኔን እንኳን እንዴት አርጎ ሰውዬው እንደሰብኳት እኔ ያላውቅላቸው መረ እንደወዲ እንዱ ምን ወዳ ውስጥ ነው የገባን። አባቴ በደነው ቀን ደም ተፍታ ያፈራውን ሀብቴ ማንም በፍጹም እንደሱማ አይሆንም። እሱ ገና ለገና ዛሬ ተመሬት ስር ሆነና የማንም ወሮ በላይ እሱን አውጥቶ መፍጫ ነው እንዴ? ወንድ አደጋ ብሎ በብራ ተሰቃይቶ ያመጣው ገንዘብ ምንም ቢሆን እኮ ባይወልድኝም አባቴ ናቸው። ተነጭም እንጂ አንድ ወንድማ ቢኖረኝ መች እንደዚህ ይሆን ነበር። ብቸኝነቴን አይተው ነው እንጂ። አይ ብቻ እንደምንም ብለን ምን ይሻላልሽ? አሁን ምን እናርግ? መጨረሻ አዲያ አፈር ብላ ደግሞ የልባቡው ያየው ነገር አለ መሰላት ማጃ ይወድ አንድ ወንድ ጠፍቶ ነው እንጂ በቤቱ ወንድምማ ቢኖርኝ እንዴ መቀለጃ ያረገኝው ነበር። ማንም እየተነሳ ምን ማለት ነው ወንድም ማለት? እኔ አንድ አምሳል አንድ አካል የሆነ ይሄንን ችግርሽን ካልተረዳውሽና ለምንድን ነው እንደዚህ?
አንተማ ተጠነባህ ብቻህን እንደው ቢሆንስ እኔ ለእናንተ ላንስ ነው እንዴ? አምቻ ነው ተብሎ አይደል? አንተንስ እንዴ አይደለም እሳቸውም ይኸውልሽ እኛን አምነው እንዲቀበሉ የሆነ መላ መዘግየት አለብን። እንዴ ካልሆነ ባይናቸው ካለ መንገደኛው ማይስማ ያማቱን ጉድ በየመንደሩ እያሰጣ እንዳይሉ አንተም ሰው እኔ ስለሱ አይገድልም። ምን ሆኖ ይኸውልህ በአካል የምታየውበት እንዘይ አይሆንም እኮ አሁን እያደረ ሄደ ቁጥር እኔም ተብሰስዬ መሞቴ ነው። እኔ እኮ ባይወልዱኝም አባቴ ናቸው። አንቺ እንዴት እንደዚህ በላያችን ልግፍ ሲሰራ ዝም ብዬ ላይ ነው? እኔ እኮ ዛሬ ሰው ሁኜ ቆምኩ በሳቸው ብቻ የተሰማው ብለህ ነው። አሁን ሆኖ ቤታችን እንደ ሰሞ ተሚባል ደግሞ ሌላ አልፎ ተሚሰማው ብዬ ነው እንጂ አው አይደለም የግድ እሷ እንድታምን በለዛ ደፍተሩ ላይ ጥፊዋለሁ ሞባይሉን ትደውልልታለህ። እሱን እንጥራና መላብኝ ዘይት ነው ጥራ። ወይኔ በጉድ የወጣው ጅራታም ልጅ እዚህ መንገድ ሰው እንዲያለ እየተባበረ ላይ ዳንቺ ላይ ስራብኝ ነው። ወይኔ በጉድ የወጣው ራጅ ቡላ ድረስ ተደርሷል። ማና አባቱ ነው እየመጣ በየጊዜው ጊጥ የሚሰራኝ ምን ግር አደባባይ ተዘርቶልኛል። ጉዳይ እኮ ታውቋል እኮ ጉዳይ ማለት ነፋሱ እየወሰደ እየበተነ መቼ አስተረፈ ወይ መች ለቀቀኝ። ቤት የሚያርገውና እዚህ ቤት ይባላችሁ ያር መስኪን ደህና ዋሉ አሉ። ሰላም አላችሁ? ያር መስኪን የምን ዋልሽ? ደህና ነሽ? ደህና ሰነበት። እንደምን ሰነበቱ? ጠላው ልጅ ተዘጋጀ። እንዴት ምን አለ? ደህና ነሽ? ደህና ነኝ። ደህና ሰነበቱ? ያር መስኪን እንደምን ደህና ነኝ። ወደ ቤት ይግቡ እንጂ። አልገባም። ስቅመሱ ይግቡ። አልገባም። ምንድን ነው እንዲያው ምን በድያችሁ ነው አንቺ? እንዲያው በወጣው በገባው ቁጥር እንዲያው እነሱ ሆኖ ተበዳዩ ጎረምሳሽ ምን ብታሳርፊው እንዲያው የሚከታተለኝ እየዞረ እንዲያው እሱ እንዲያው ቀዝቀዝ ያለ ሆኖ ነው እንጂ የበረደ ሆኖ እንጂ ሌላ ሰው ቢሆን ያተርፈዋል። እንደ ስራው ቢሆን እንዴት ምን ሰርቼ ነው ማለት እንዴት ምን አድርጊያለሁ? ያላወቅን ያልሰማን ነው እየመሰለው አንድ ሀገር ተቀምጠን ተደብቆ የሚቀር ነገር ነው። ምኑ ነው አንድ ሀገር ተደብቆ የሚቀር? በእናቴ ሀብት ነው ወይ እሱ የልጅውን የሚያሳድጉ? የምን ልጅ? እኔ ነኝ ልጅ ያለኝ? ኧረ ማት ሊያወርዱብን ነው ዘንድሮስ እናንተ እና የኖረኝስ እንዲያው ከእናትሽ ጋር ተመካክረን ተወጋግተን ተነጋግረን የወሰነው ውሳኔ ነው የሁለታችን ፍቅር። እንዴት ነው እንዲያው አልጣመሽም? መጀመሪያው ምንድን ነው አልጣመሽም ማለት? እናቴ ቤት እየመጡ የጣመ እየበሉ ሄደው ልጆቹን ሊያበሉ ነው? እንዴት ሀሳቡ ምንድን ነው? እሱስ እንዴት ማለት ነው? ንግግርሽን አስተካክይ እንጂ እንዴት ነው ንግግርሽ? እኔ መቼም እናትሽም ቢሆን እኮ ከኔ በፊት አንቺን ወልዳለች። ሰው ነበር እና ወለደች እንደሆነስ አባቴ መሞቱ ነው። እኔም ከእናትሽ በፊት ሰው አለኝ። ይሄን ታውቃለች እሷ። በቂ እኮ ነው ይሄ። አይደለም ተግባብተን እኮ ነው እየኖርን ያለ። ባትበጠብጥ ምን አለ? እንደው እናቴ ዝም ብለው ነው እንደዚህ ነበር እንዴ? እኔና እናንተ እንደ ልጁ አይደል ያዩኝ ነበር። አሁን ራቆኝ እንጂ አዲስ ነገር እንደ ልጅ አይደለም አይስማ። እንደው ኧረ እንደው ባለቤቱ እኛችን በስቷል። እንደው ወሬ ነው የሚሆን የምንጠብቀው ነገር የለም። እኔ ደስ ይበልህ ብዬ ነው ተከትዬ የመጣው እንጂ ሲበሉ እንደ ድሮ አይደሉም። እናቴ ጸባይም ተቀይሯል። አያከሞተ በኋላ ኧረ እኔስ አልተቀየርኩም። እኔ ሰውዬ ቤት ቢገባ ባይገባ እኮ እኔ ጋር ዙሮ የሚፈጥረው ልዩነት የለም። ግን ጥሩ ሰው አይደለም፣ ለእርሶ የሚገባ ሰው አይደለም። ተሰቃይቶ ያቆመውን ቤት ማንም ገብቶ እንትን የሚልበት እኛ እንደ ዘመድ እንደ እንትን ተቆርቁረን ነው እንጂ እርሶ የተሻለ ህይወት ቢያገኙ እኛ ጥልተን ነው እንዴ? እንዴት ያለ ነገር ነው? አይ ወሬ ነው ብዬ ነው እኔ ያውቁኛል። እኔ እንዴት ወሬ አውርቼ አውቃለሁ እንዴ? እንዲማ እንዲሉኝ አልፈልግም። አይ እንደው የተሳሳተ ወሬ ደርሶ እንደሆነ ነው እንጂ አንተ ተዋሻለህ ብዬ ሳይሆን እንደው የተሳሳተ እንጂ መቀኛ አልነበረም። እመቴ በስቷል ብዬ ነው እንጂ አያ እንደዚህ እኔ ደስ ይበል ብዬ ነው እንጂ እንዳስተማምነን ነው የተጋባንስ፣ ተማምነን ነው የተቀመጥን። እኔ ደስ ይበልህ ብዬ ነው። ለስቲ ደስ ይበልህ እስቲ ምን እንደምታሳየኝ ደስ ይበልህ ብዬ ነው እንጂ እንትን የሚለው ነገር ምን ነው? እመቴ እንግዲህ ቤቱ ይሄ ነው። እዚህ ነው ሲገባ ያየሁት። እኔ ባይኔ በብረቱ ነው ያየሁት። እኔ አሉባልታ ወሬ ምናምን ሰምቼ አይደለም፣ ባይኔ በብረቱ ነው ያየሁት። እንደ ፍላጎቱት አሁን ገብተው እውነቱን ማረጋገጥ የሚፈልጉ ከሆነ የእርሶ ምርጫ ነው። ገብተው ያለውን እውነታ ይመልከቱት ባይኖ በብረቱ። እኔ ግን ዙሮ ጉዳዩን አንድ ጊዜ ጀምሯለሁ።
እስከ መጨረሻው እስከ ዳሩ እስከ ፍጣሜው ድረስ መሄድ አለብኝ። እንደዚህ የማንም ማላገጫ መሆንን አንቀርም። ዙሮ ወንድምሽንም ቢሆን ይዤው መጥቼ ያይንመኝ ዘመድ ይዤ መጥቼ ነው እኔ ማረጎን አውቃለሁ። ግድ የለም ይይጉ ፍላጎቱ ከሆነ ገብቶ ባይነ በብረቱ ይዩ ወሬ ነው ብሎ የማያምኑ ከሆነ እኔ ዙሮ አለቆም አንድ ጊዜ ጀምሬዋለሁ። አንድ ለቀቅ ይሄ ነገር እናንተ እውነት ሊሆን ነው እንደው ፈጣሪ ምን ይሻላል? ተኛ ከዘመዱ ባይድ መርጠው እንዲያ የተከበረ ቤት እንዳልነበር ምን ባይድ መርጠው ነው እሱማ እንደው ውለታው ለውበት ነው እንጂ አሁን እንደዚህ የሚሸወዱ ሰው ነበሩ። ማያም ደና ሰው መርጠው ነበር የሚያገቡ የሆነ ነገር አድርጎት ነው እንጂ እንደዚህ ቀልቦን ሁሉ ያሳጡ ሰው ይዤ መጥቼ አንድ ነገር ካላረኩ ይሄንን መፍትሄማ ካልሰጠው ሰላም አልተኝ። እናንተ እንዲሁ ብጥባጦሽኛ እኛ በጠበጥ ነው ያ እንዲሁ ደና ሰው ሀዘኗን ስትረሳ ደና ጎኗን ስታነሳ የመጣችሁ ሌላ ነገር ብጥበጣ ነው። እኛ ሰው ቢሆኑ እንዲሁም መጣው ደጅ ድረስ እንዲህ አይናገሩም ነበር። ልጆቹን ሀብት ይወስዳሉ ደግሞ ካድልም ያደርጋሉ ትዳር የለውም ብሎ ባገሬም ተሰምቶ ያቀየስ ደግሞ እንዲያው ኧረ ተይ እንዲያው ሌላ እኔ ነገር የበዛብኝ ሰው ነኝ። ተይ እባክሽን ትከሻዬ በብዙ ነገር የጎበጠ ሰው ነው። ተውኝ እባካችሁ ተው ወዳልሆነ ስህተት ውስጥ እንድንገባና አልሆነ ጉዳይ ውስጥ እንድንገባ አታርጉ። ተውኝ እባካችሁን ተውኝ ልኑርበት። እኔ ተበዳይ ነኝ። እኔ ትከሻዬ የጎበጠ ሰው ነው በሀዘን ተውኝ። እኔ ክፉ አታናግሩኝ ተውኝ። ምን ያለ ምንድነው የምትሉ ሁሉ አሁንም አጎቶች ሰምተው ሌላ ነገር ውስጥ ተሚገቡ እሱም በህይወቱና በልጆቹ ተሚፈርዱ አርፈው ይቀመጡ። ይሄንን ሙሉ የኔው ሰው እንዲው እኔ ምክር የሚሰማ ደና ሰው ሆኖ እንጂ እንደሱ ስራ ቢሆን አንዱ ሸጥ ላይ ደፍተው ተሄዱ ነበር። አሁን ይሄዱልኝ ሌላ ነገር እንዳይፈጥሩ። እንዲያውም ግድያ ታስቦልኛል። መች ይቀራል በዚህ እንትን ታሉ እና አባቴ ደም ተፍቶ ቀዩ ጥቁር ሆኖ ያፈራው ሀብት ማንንም መጦ የሚፈነጭበት ዝም እንላለን። ያ ማንንም አትፈጅ ምን ማንንም ይባላል እንዴ? አሁን ይኸውልህ ሸጥፋቶኝ ኑሮ ተክዬ ነበር ምጥልሽ ወራዳ ያለ ንግግር ደግሞ ወይ አይረስ ገንዘብ አፋውጥቶ እኮ ተናገረ ዘንድሮማ። ምን ያለበት ምን አይችልም ፈስ ያለበት ዝላ አይችልም። ደግሞ በሶም ተብሶ ደግሞ ሊናገሩ እዚህ ቤት አቤት ደህና ዋላችሁ? እግዚአብሔር ይመስገን። ሰላም ዋላችሁ? ደህና ናችሁ? ላሪ ነይ ግቢ እናቴ። ኧረ ተይው እዚህ ፈልጌሽ ነው የነበረው። ምን በሰላም ነው? ኧረ በሰላም ነው። እንደው እዚህ መንደር የሚወራው ወሬም ሌላ ሆኖ እንደው እስቲ ላረጋግጥ ብዬ ነው መምጣቴ። ምን ይወራላቴ? ኧረ እንደው የማን ቤት መሆኑን ላረጋግጥ ነው። እኔስ ሰው ጠፍቶሽ ነው? አፈር ልብላ አዲስ ነሽ ላገሩ? ኧረ ምን አዲስ ሆናለሁኝ? እኔስ እዛታች ነኝ ያለሁኝ ነበር ነኝ አልተዋወቅ ብለን ነው እንጂ እኔስ አይቼሽም አላውቅሽም። እና የማን ቤት ጠፍቶሽ ነው? ጠቁመሽ። እኔስ አያለሙ የሚባል ሰው ታውቂያለሽ? ከድል ዘመዱ ነሽ? ነይ ግቢ እናቴ። ቤቱ እኮ ይሄ ነው። ነይ ግቢ። ነይ ውስጥ እናውራ። የእሱ ቤት እና አንቺ ምን ሆነሻ? የልጅ እናቱ እንዴት አታውቂኝም? ዘመዱ ነሽ? ከድል ያፈር ልብላ የልጅ እናቱ የልጅ እናቱ በሞትኩት ዛሬ ስለው በተቀበልኩኝ ምን ማሰማኝ ያፈራሽ? እንዴት እና የልጅ እናቱ እንዴት የልጅ እናቱ ሚስቱ ዛሬ ስናቴ በቀበልሽኝ። አይ ምን አሰማኝ ፈጣሪ ምኑን አሰማኸኝ? አግናማኸኝ አግኛቴ እንዴ አትነከርመሽ እንዴት እኔ እንደው ገርሞቼ በተቀመጥኩበትኝ አብረን እንሆናለን ብሎ ከኔ ጋር አይደለ የሚኖር? እንደው አንቺስ እንደው ቢሆን ወጦ ሲያድር እንደው እንዴ ግን አይነት ሚስቱ ነሽ? ወጦ ነው የሚያድር አንቺ ጋር ነው የሚያድር እየመጣ እየሚኖር እኔ ጋር አይደለ ሲጀመር እኔ ሚስት የለኝም ልጅ የለኝም ምን የለኝም ብሎ አራውን ነው መጮ እንደምን እንዴት ታዲያ አሰማኛች? አረግ መድኃኒዓለም አይ የላይታ ያለህ አይ አንቺ ምንድነሽ ለሱ? እኔማ እንዴት በቅርቡ ልንጋባ እንዴት ልንፈራረም አብረን አይደለም የምንኖር? አሁንስ ቢሆን እንዴት ምን ተገዝቶ ልጅ የለኝ ምስት የለኝ ምን የለኝ አንቺ ነሽ አጥርሽ የጠይቄ እሱማ ኧረ እኔ
እኔማ ልለጠፍበታለሁ እኛ መጣብኝ እንጂ እንትን አላልኩበትም። ምን ልለጠፍበታለሁ እናቴ ምሮ ተገዝቶ ልጆቼ እያለብኝ ዘመድ ወይ እንጂ አዳምጪኝ። እሱ እኮ ዘመድ ይነግረኛል የማልሰማ ብዬ ነው እንጂ ልጆቼ ነግሩሻል ማሰሚ እንዴት ማለት ዳር እንደሆነቻች ምን ልታረጊ ነው? እኔ በሰማን አሁን ዛሬ መስማቴ እኔማ መስማቴ አሁን ስተማ ጊዜ እኮ ላረጋግጥ ብዬ መምጣቴ ነው። እኔማ ጉሪጥም ትንገሙ ወጊ ይወጊ ልጅ ይዞሽ አይሄድ እንግዲህ ሴረኛ ምን ሲሉ ደረሱ ወይ ጉድ ሰላም አለይኩም እነዚህ ሰዎችማ ጊጥ የሚሰሩ ነው። ሴትዮዋን ቀድሜ ታላሳመንኳት እንዲሁ ምን ስትል ያትም ታቶ ሰጥሳለች። አይ ድህነቴ እኮ ነው እንደዚህ ተሰው በታች የሚያደርገኝ ድህነቴ። ቀን ወጣለሁ ቀን እሻገራለሁ ብዬ ልጅ አሳድጋለሁ ብዬ የማይሆን ኃጢአት ውስጥ ተዘብዝፌ እኔ ህሊናዬንና ሞራሌን የሸጥኩት እያለሁ እነሱ ይሄን ያህል መቆንቆን በፍቅር መሀል መግባት ምንድን ነው? አላማዬን ሳላሳካ በቀርማ ነው አይደል? ቀድሞ አላማዬን ሳያጨናግፉት በፊት ሴትዮዋን ተብትቤ በ30 ምላስ ማሳመን አለብኝ። ቆይኩ ባቄላ ታደረች አትቆረጠም። እንዲያውም ደግሞ በሱ ተብሶ ወይ ጉድ! ሄሎ አጄ ነው ያውልህማ ስማኝማ ቀድመህ እንዲያውም እኮ መጣው ሰውዬዎች መንደር ድረስ አንገራገሩኝ እኔን አዋይ እሳቸው ሆኖ ጉዳዩ ከረር ሳይል አልቀረም። እኔም ወደናና እየሄድሁ ነው። በልሽ ጉዳይህን ፈጥምና አንተ ምናምን መንደር እጠብቅሃለሁ እና እናለኝ በል እኔማ ላረጋግጥ የልጅ አባቴ ነው ከወዲህ የልጅ አባቴ ነው የልጅ አባቴ ነው። አዎ የልጅ ነገሩ አምነሽ ላይ ተቀበለሽ ነው እንጂ ሻንጉቶ እንዲህ አድርጎ አፈር ያለበሰኝ እንግዲህ አንቺና ምን ያርግሽ ሲናና አርፈሽ ነው የተቀመጠሽ ችግር የለም እየሰራሽ ነው ይናና ባል ምን አልኩ እናንተ አለሙ ምን አልኩ እኔ ምን አሰጥቼ ምን አደረኩ? ወይ ጉዴ እናንተ እኔ እኮ ምን ቸገረህ ብዬ ነው እንጂ እናቴ እንዲህ ስትቀያየረኝና መቻውቂ እኔ ሁሉ ነገርን ምን በድለ ነው ግን ምን በድዬ ነው? ምን በድዬ ነው? ምን አርጌ ነው? ምን ከኔ ምን አሰጥቼ ነው? ምን ሆነሽ? ደህና ነኝ። ደህና ነሽ? ደህና ነኝ። ምን እንዲህ ይሆንሽ ነው እንደ ደህና ነኝ የምትይ? እንዲህ ይሆንሽ? ቆይ አይደለም አሁን እሷ እየሄደች ነው። እንደምንም ብለን ዛሬ ይሄን ጉዳይ መቋጨት አለብን። እንደው እኔ መሳ ነው ተብዬ ነው እንጂ ይሄን ያህል ትንሽ ነው ተብዬ አልሰማልኩ እንጂ ምን ሊያደርግላት ነው እንደው እሱን አሁን እንደው ተዚያ ስኩል ይጋ አትኛው ሙያው ነው እሱ አርሶ ሊያበላት ነው ምን ሊላት ነው እንትኗን ብሎ ነው እንጂ ኧረ እንደው በሳቸው ለፋፍቶ አጠራቅሞላት አይደል እሱን ሊበላ ነው እንጂ ኧረ በሳቸው አይፈረድም። አታሏቸው ነው እንጂ ዝም ብሎ በቅቤ ምላሱ ሲሸነግላቸው ጊዜ አመኑት። እንደው እኔ ነኝ ያክልሻለሁ እኮ ልሙት ጭራሽ ገለመጠኝ እኮ እኔን ልጁ ገለመጠኝ። አትሰብረውም ነበር አንድ ጊዜ አስታጠቅኩት ዝም የደንቡ አሁን እንዲሁ አንተ እንዲሁ እኮ የሚገርም እኮ ቆረባ አትቀመጥም። እንዲሁ ምን ያደርግላታል አሁን? ና ግድ የለም ያናድደኝ
እሱ ቆላ አደጋ ብሎ ተንከራቱ ያጠራቀመውን ገንዘብ የማንም ወሮ በላ መጫወቻችን አንንም በላተኛ መጥቶማ ዝም ብሎ እንትን ሲል ዝም እያለ እኔ እኮ ዛሬ በሱ ነበረ ሰው ሁኜ የቆምኩ። ዛሬ እሱ ተመሬት አፈር ሲሆን እንደዚህ ጠያቂ አጣ እንጂ እውነቱን ነው እንጂ እንደሱ እንኳን ነጭ ለብሶ ያጌውን ያማረውን እንኳን ሳይበላ ነው ድፍት ያለ። ይሄ ወደ ነው ሂድማ ተጣጥብና ልብስህን በፌስታል አድርገውማ ሂድ። እንዴት የት ልንሄድ? እነማ ጋር እንሂድ እንጂ ሂድማ ሂድ። እዚህ አትገተርብኝ ሂድ። እና እንዲህ ነው የእኔ እናንተ ነገር እውነትህን ነው እንጂ እናንተማ ምን አለብህ ልጅነቴን ሁሉ ነገሬን እንዲያርገህ እውነትህን ነው ምን አለ እስቲ ሂድ ይጥቀም እስቲ ይወስቲ ደግሞ ያለች አባ ግን ምን አርጎ አንተ ሂድ እስቲ ዝም ብለህ ሂድ ማለት ማወቅ የለብኝም እንዴ ምን አርጎ ነው አባ ምንም አላረገ ምን አደረገ ምን ሰማ ምንድነው ምን ሰማ እንዴት ምንድነው ስትባባሉ የነበረው ወጣው ምንድነው ነው ያልኩት የምንሄድበት ምክንያትስ ምንድነው ሂድማ ዝም ብለህ ልብስና አዘጋጅና እንሂድ ራ አንዱ መከራይ ወይ ጉድ እናንተ ወይ ጉድ ሲነግሩሽ አትሰሚ ስትመከሪ አትሰሚ አሁን ጉድ ያለሽ አይ እኔ እንደዚህ እንደዚህ ነገር ብዬ መች አስቤው እንደው እናንተ መች አሰቡትኛ አሁን መብሰልሰል የዛን እዚህ ብናገር እኔ እንደተላጠቁት ብሎ ነው እንጂ እንደው ዛሬማ እንደው አፈር ነው ያለው እንደ ሰረቢያ ሰው እዚህ ልቡን ሲያደርስ አለማፈሩ ከዚህ በላይ ብዙ አንድ ቤት ሁለት ቤት አንድ መንደር ሁለት ቤት ሲያበጅ አለማፈሩ እንዴ ጫወትብኝ ብዬ አስቤው ደግሞ እንደዚህ አይ የምታስደፍሪ መቼ ነው እንደው ይሄንን አስቡትኝ ያለ የልጅ ጠላት ነው መጣ ደግሞ ይውል አያፍርም እንደም ቤት አለ ዘመዱ ተሰብስበው አይዝበል አፈራት በላ ደግሞ ልትገባ ነው ምን ታረጋለህ ትመጣ ወይ ትመጣ ተቀመጭ ዝም ብለሽ ተቀመጭ ወይ ተቀመጭም አይደም እንጂ እንዴት ነው አይነህ በጨዋታ ዝም በሉት ምንድን ነው ምን አለ እዚህ ጌታው እኔማ ኦኬ ታው ማለት ሌላ ነገር እዚህ ውስጥ ሌላ ነገር ውስጥ እንዳትከተኝ ግብጣ ነው የምትነግር እኔ እዚህ አውቀተኝ እዚህ እንደዛን እዚህ ነገር እንዳትከተኝ አፈር በላ አንቺ ነሽ እዚህ ሰውን ጨምረሽ የምታዋርጂው መግን አስበሽበታል ይሄን እንዴት አስበሽበታል አስቤ መሰለኝ እዚህ ተቀምጬ ደምናችሁ ደጃፍ በልንካ እስከምትመጣ ነበር እንጠብቅ ቁልፍ ነው እንዴት አንተ ና እንዴት ቤት ምን ስትይኝ ቆይተሽ ነው? ነይ እንጂ ምን ቤት አለ እንዴት የበተንከው ቤት ነው የምትለው ሳስር ነው ገብቼና አንተ እንደውም ሰዓት ነው ኑሮን ድህነት እኮ ነው እንደሚያደርገው ኑሮን አሸንፋለሁ ብዬ ኃጢአት ውስጥ ልገባ